አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala ምንም መራራት የለም ግደሏቸው ሰላም ለቻናል ተከታዮች እንኳን ወደ ቻናል ላይ በሰላም መጣችሁ ባለፈው ፓርት 1 እንግዲህ በተለያዩ ዘመናት በተለያዩ ጊዜያት በተለያዩ ቦታዎች ላይ የተነሱ የሙስሊም ስልጣኔቶች በቤተክርስቲያንና በህዝበ ክርስቲያኑ ላይ ያደረሱት የመጡትን መከራ ግፍ በፓርት 1 አይተናል ማለት ነው። ለዛሬ የምናየው ደግሞ እንግዲህ እኛ በጆሮአችን እየሰማን በአይናችን እያየን በአሁኑ ጊዜ በህዝበ ክርስቲያኑና በቤተክርስቲያን ላይ እየተደረገ ያለውን ነገር በግልጽም በሴራም ምንድነው አላማስ ምንድነው ከዚህ ጀርባስ ከዚህ ጥቃት ጀርባ ያሉ አካላት እነማን ናቸው የሚለው በዛሬ እናያለን ማለት ነው። እስከ መጨረሻ አብራችን ቆዩ። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሄ ደግሞ ለሁሉም እንዲደርስ ሼር በማድረግ አዳርሱት ማለት ነው። በአሁኑ ዘመን በተለይ ባለፈው 10 ዓመት ጀምሮ እንግዲህ በቤተክርስቲያንና በህዝበ ክርስቲያን ላይ እየደረሰ የመጣው መከራ እየደረሰ የመጣው ግፍ በአይናችን አይተነዋል፣ በጆሮአችንም ሰምተነዋል። ያደረጉት ያለ ምንድነው? አንደኛ በዋናነት ቤተክርስቲያንን ማቃጠል ነው። አንደኛ እንግዲህ ድርጊታቸው ያደረጉት ያሉት ምንድነው? በተለያዩ ቦታዎች እነሱ ኃይል አግኝተው ለነሱ የተመቸ ጊዜ ጠብቀው ቤተክርስቲያን ማቃጠል ነው። በተለያዩ ቦታዎች በጣም ብዙ በሚባል ደረጃ ብዙ ቤተክርስቲያኖች ተቃጥለዋል። ይሄ በሻሸመኔ አሁን ደግሞ በአርሲ በቅርብ ጊዜ በዚህ ሳምንት ደግሞ በአርሲ እንግዲህ የቅዱስ ገብርኤል ቤተክርስቲያን እንደተቃጠለ ይታወሳል። የመድኃኔዓለም ቤተክርስቲያን ደግሞ ዘርፈውት እንደተዘረፈ እየሰማነው ያየነው ነገር ነው ማለት ነው። ስለዚህ ቤተክርስቲያን በስፋት ማቃጠል ይሄንን እያደረጉት ይገኛል ማለት ነው። ቤተክርስቲያን እንግዲህ ምንድነው ያደረጉ ያሉት? እዛው ያለም ወደ መስጊድ መቀየር እንዳለበት በራሳቸው አንደበት ይናገራሉ ማለት ነው። ቤተክርስቲያን መቃጠል የለበትም እዛው ያለ መስጊድ እናድርገው ወደ መስጊድ እንቀይረው እያሉ በራሳቸው አንደበት በኡስታዞቻቸው በኩል ሲናገሩ እንሰማለን ማለት ነው። ይሄ ደግሞ በታሪክ አድርጎታል። ቤተክርስቲያን እዛው ያለ ወደ መስጊድ ባለፈው በፓርት 1 እንዳየነው በቱርክ ወይም ደግሞ በቁስጥንጥንያ ተብላ ተጠራ የነበረችው በዛ የነበረ በጥንታዊነትም ቀዳሚ የነበረ በታሪክም በጣም ትልቅ የነበረ የሃጂያ ሶፊያ ትልቅ ካቴድራል ቤተክርስቲያን እንግዲህ ወደ መስጊድነት እንደቀየሩ በትናንትና በፓርት 1 አይተናል ማለት ነው። አሁን ይሄን በፎቶ እንደምታዩት ማለት ነው በድሮ እዛ የነበሩ ክርስቲያኖች ሲገለገሉበት የነበረ የሃጂያ ሶፊያ ትልቅ ካቴድራል ቤተክርስቲያን ነው ማለት ነው። አሁን እንግዲህ ያንን የሃጂያ ሶፊያ ቤተክርስቲያን ማለት ነው እዛው ያለ ወደ መስጊድ ቀይረውታል ማለት ነው። ስለዚህ ይሄን የምታዩት አሁን ባለው ጊዜ እዛው ያለ ወደ መስጊድነት የተቀየረ ትልቅ ካቴድራል የነበረ ጥንታዊ ቤተክርስቲያን ነው ማለት ነው። አሁንም ያ ነው ያደረጉት ያሉት የሚቃጠል ያቃጥላሉ። እዛ ያለ ወደ መስጊድ መቀየር አለበት ያሉ ደግሞ መቃጠል እንደሌለበትም እርስ በራሳቸው ሲከራከሩ እንሰማለን ማለት ነው። ስለዚህ ምንድነው ያደረጉ ያሉት? የሚቃጠልን ያቃጥላሉ፣ እዛ ያለ ደግሞ ወደ መስጊድነት መቀየር እንዳለበትም እየሰሩ ይገኛሉ ማለት ነው። ይሄንን ምለው ግን ከራሴ ሳይሆን በራሳቸው የማህበራዊ ሚዲያ ተጠቃሚዎቻቸው በኩል እየነገሩን ያሉ በአይናችንም እያየነው ያለው ነገር ስለሆነ ይሄንን ስሙት ምን እያለ እንዳለ። ቢወዱም በውዲ ባይወዱም በግዲ አክሱም ጽዮን ፈርሳ ይሰራል መስጂዲ። ወደዳችሁም ጠላችሁም አክሱም ላይ መስጂድ ይሰራል። እውነታው ይሄ ነው። የወደፊት እንግዲህ ምንድነው ያለው? በግድም በውድም አክሱም ጽዮን ፈርሳ ይሰራል መስጂድ እያለ ይናገራል ማለት ነው። አክሱም ጽዮን አሁን የታቦተ ጽዮን የክርስትናችን መሰረት የሆነችው የታቦተ ጽዮን መገኛ የሆነው የአክሱም ጽዮን ፈርሶ መስጊድ ይሆናል፣ ወደ መስጊድነት ይቀየራል፣ ወደ መስጊድ የክርስትና መዳረሻ የነበረው ወደ እስልምና መዳረሻ ይቀየራል እያሉ ነው ይሄ ሰውዬ ማለት ነው። እሱ ብቻ አይደለም፣ ይሄኛውም ስሙት። ይሄኛውም ምን እያለ እንዳለ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው?
ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ይህንን የማቀርብላችሁ እንግዲህ ለማስረጃ ብዬ እንጂ በግልጽም በድብቅም እየሰሩበት ያሉ ነገር ስለሆነ ቤተክርስቲያን መቃጠል የለበትም፣ እዛው ያለ ወደ መስጂድነት መቀየር አለበት እያሉ በዛ በኩል እንግዲህ እየሰሩበት ይገኛል ማለት ነው። በሁለተኛነት እያደረጉት ያለው ነገር ደግሞ ምንድነው? አማኙ ክርስቲያኑ ወይም ደግሞ ከእስልምና ውጭ ያለው ማህበረሰብ ያለ ርህራሄ በመግደል በማሰር በማሳደድ ይህን ደግሞ በስፋት እያደረጉት ያለ ነገር ነው ማለት ነው። በአሁኑ ጊዜ በእኛ ዘመን አሁን አይናችን እያየ ማለት ነው። ይህንን የምላችሁ እንግዲህ ዝም ብዬ የራሴ ሳይሆን በአይናችንም እያየ ነው እንዳለው በራሳቸው ኡስታዞቻቸው በኩልም ለካፊር ወይም ለክርስቲያን ካፊር የሚሉት ለነሱ ጠላት የሚሉት ለነሱ ምንድነው? ህዝበ ክርስቲያን ነው። ከእስልምና ውጭ ያለው አጠቃላይ በሙሉ ለነሱ ካፊር ነው፣ ለነሱ ጠላት ነው። ስለዚህ ለዚህ ካፊር ለዚህ ጠላት ያለምንም ርህራሄ አንገትን መቅላት ነው፣ መግደል ነው እያሉ በኡስታዞቻቸው በኩል እንግዲህ እየተናገሩ ይገኛሉ ማለት ነው። እስኪ ይሄንን ሰው የሚለው ሰምተነው እንምጣ። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። የሰማችሁት ነው። ለካፊር ያለምንም ርህራሄ አንገቱን መቅላት ነው፣ መግደል ነው እያለ ኡስታዙ ሲናገር ይሰማል ማለት ነው። ይሄ ብቻ አይደለም። ይሄን ሰውዬ ደግሞ ስሙት ምን እንደሚል። ጭራሽ ይሄ ሰው የሚለውማ አንድ ሙስሊምነቱ የሚረጋገጠው በሚገድላቸው የክርስቲያኖች ብዛት እንደሆነ አንድ ሰው 2000 ክርስቲያኖችን መግደል እንዳለበት ያሳስባል ማለት ነው። ይሄን ሰው አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንግዲህ እንደሰማችሁት ነው። እየሰማነው ያየነው እንግዲህ ምን እየተደረገ እንዳለ ምን እየታቀደ እንዳለ የነገሩን ነው። እንግዲህ ይህንን ነገር በግልጽ ከተናገሩ እንግዲህ ከዚህ በግልጽ የማይናገሩት በስውር በሚስጥር የሚያደርጉት ምንኛ ብዙ ይሆን? ይሄ ትንሽ በግልጽ የሚናገሩት ነው። ከዚህ በላይ በስውር በድብቅ የሚሰሩት ምን አደገኛ ነገር ይኖራል ብላችሁ አስባላችሁ? በጣም የሚያሳስብ ነገር ነው። ሌላኛው ሶስተኛ በስፋት እያደረጉት ያለው ነገር ምንድነው? ሌላኛው የቤተክርስቲያን ጠባቂ የምዕመናን ጠባቂ ሆነው ቅዱስ ሲኖዶስን መቆጣጠር ነው። ቅዱስ ሲኖዶስን የመቆጣጠር ስራ እንግዲህ በአሁኑ ሰዓት የኢትዮጵያ ሲኖዶስ በእነሱ ቁጥጥር ነው ማለት ይቀላል። ይህን ደግሞ ከራሴ አንደበት ሳይሆን እነሱ የሚሉትን ነው። አሁን በቀጣይ በመረጃ አቀርብላችኋለሁ። እነሱ የሚሉት ነው። ይህንን ነገር ደግሞ በምንድን ነው ያደርጉት ያሉት? ይህንን የሲኖዶስ የመቆጣጠር ሂደት እንግዲህ በዋናነት በሁለት ነገር ነው እየሄዱበት ያለው ማለት ነው። አንደኛ እንግዲህ ምንድነው እኛ አባቶች ብለን የምንጠራቸው ነገር ግን የበግ ለምድ ለብሰው መስቀል ጨብጠው ቆባቸው አጥልቀው ለቤተክርስቲያን ሳይሆን ለምዕመናኑ ሳይሆን ለመንግስት የሚሰልሉ ለሌላ ዓላማ የሚሰልሉ አባቶች እዛ ውስጥ ሲኖዶስ ውስጥ በማስገባት ያንን ሲኖዶሱ ህብረት እንዳይኖረው በህብረት ቤተክርስቲያንን እንዴት መጠበቅ በህብረት ቤተክርስቲያንን ለመጠበቅ እንዳይወስን አንድነቱን ይረብሹታል። አንድነት እንዳይኖረው ኃይል እንዳይኖረው ወደ ውሳኔ እንዳይደርስ እነዚህ በዛ የተሰገሰቡ የሌላ አካል አስፈጻሚዎች እኛ አባቶች ብለን የምንጠራቸው ነገር ግን ቶክ ላይ የሆኑ አባቶች እዛ ውስጥ በማስገባት ሲኖዶሱን ተቆጣጥሮታል ማለት ነው። ይህን ባለፈው እንግዲህ በዛ ክርስቲያኖች ተገድለዋል ሲባል የዛ ሀገረ ስብከት ጳጳስ ማለት ነው እናጣራለን አለ። ፀሐይ ያወቀው ዓለምን ያወቀው ነገር ክርስቲያኖች ተለይተው እየተገደሉ እንግዲህ ምን አለ?
እናጣራለን ምናምን ብሎ እንግዲህ እንደዚህ ነው። በዚህ ደረጃ በዚህ ሁኔታ እንግዲህ ሲኖዶሱን በቁጥጥራቸው ስር አድርጎታል ማለት ነው። በሁለተኛ ነገር ደግሞ በቁጥጥራቸው ስር የሚያደርጉበት መንገድ በኃይል ነው። በኃይል እንግዲህ በማስፈራራት የጸጥታ አካላትን እነሱ የሚናገሩበትን የሚያድሩበትን የሚሉትን ሁሉ በመከታተል ነፃነትን በማሳጣት በማስፈራራት በመጨፍለቅ በኃይል በቁጥጥራቸው ስር ይህንን ሲኖዶስ ማለት ነው በቁጥጥራቸው ስር አድርጎታል ማለት ነው። ይህን ምለው እንግዲህ እስኪ ከራሳቸው አንደ ሲኖዶሱ ምን እንደሚሉ ይህን ሰምተን እንምጣ። ለሁሉም አድርሱልኝ እስኪ እንስማው። ጸጥ እኮ ነው እንትን የለም እኮ እንቅስቃሴ እኮ የለም እኮ ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና ተሳደባለሁ እንደ ድሮ ቢል አሁን የለም ይቀፈደዳል። ይህን ሰው የሰማችሁት እንግዲህ ሲኖዶስ ምንም ማድረግ አይችልም፣ ትንፍሽ ማለት አይችልም፣ ትንፍሽ ካለ የሚደርስበትን ያውቃል ያለ እንዴት ሲኖዶስን በቁጥራቸው ስር አድርገውት እንዳለ የሚገልጽ ነው ማለት ነው። ስለዚህ ይህንን ተራ የቲክቶክ ወሬ ሳይሆን እነሱ እየሰሩበት በስፋት እያደረጉት ያለውን ነገር ነው የተናገረው ማለት ነው። በአይናችንም እያየው ስለሆነ ማለት ነው። ስለዚህ ሲኖዶስን በቁጥራቸው ስር በማድረግ ላይ ይገኛሉ ማለት ነው። ሌላኛው እያደረጉት ያለ ነገር ደግሞ ምንድነው? እነዚህ ትላልቅ አባቶች ተሰሚነት ያላቸው እውቀት ያላቸው የተማሩ ሰዎችን ታርጌት በማድረግ በመግደል በማሳሰር ይህንን ታርጌት አድርገው እየተንቀሳቀሱ ይገኛሉ ማለት ነው። ይህን ምለው ዝም ብዬ ከራሴ ሳይሆን በራሳቸው በተግባርም ያደረጉት ነገር ስለሆነ ማለት ነው። በዚህ ሳምንት እንግዲህ ከአርሲ ጋር በተያያዘው ነገር ድምፃቸው ላሰሙ ትላልቅ አባቶች ማለት ነው ታርጌት አድርገው እንዳሰሯቸው እየሰማን እንገኛለን። እዚህ ጋር የምታዩዋቸው እንግዲህ አባት በዓለማዊ ትምህርትም በፒኤችዲ በቅርብ ጊዜ የተመረቁ አባት ናቸው። በመንፈሳዊ እውቀታቸው እንግዲህ በጣም ትልቅ የተማሩ አባት ናቸው ማለት ነው። እነሱ ብቻ ሳይሆን እዚህ ጋር የምታዩዋቸው አጠቃላይ እነዚህ በመንግስት ቁጥጥር ስር ውለዋል ማለት ነው። መንግስት አስሯቸዋል በአሁኑ ሰዓት። ስለዚህ ትላልቅ አባቶች ተሰሚነት ያላቸው ጫና ሊፈጥሩ የሚችሉ ሰዎችም ታርጌት አድርገው በማሳሰር በማሰር ላይ ይገኛሉ ማለት ነው። እነዚህ አባቶች እንግዲህ ያደረጉት ነገር የለም። ለምን ተገደልን ለምን ገደላልን ብለው ድምፅ ስለሆኑ ብቻ ይታሰራሉ ማለት ነው። እንደ ገዳዮቻችን ሰይፍ አላነሱም፣ አመፅም አላስነሱም። ገዳዮች ሳይታሰሩ እንግዲህ ተበዳዮች ታርጌት አድርገው በስፋት እያደረጉት ያለው ደግሞ በማህበራዊ ሚዲያ እንቅስቃሴ ነው። ይህንን ደግሞ በሜይንስትሪም ሚዲያ ወይም በሜይን ሚዲያ እና በማህበራዊ ሚዲያ በቲክቶክም በፌስቡክም በዩቲዩብ እንግዲህ እንቅስቃሴ ሲያደርጉ እርስ በርሳቸው ባላቸው መዋቅር እንግዲህ በጣም በስፋት እየሰሩ ይገኛሉ። ይህንን ሴራቸው፣ ይህንን ተንኮላቸው፣ ይህንን ስራቸው የሚያጋልጥ የሌላ እምነት ተከታይ ደግሞ ተደራጅተው እንግዲህ ሪፖርት በማድረግ በማዘጋት እንዲሁም አንፈለው በማድረግ ዘመቻ ያደርጋሉ ማለት ነው። ይህን ደግሞ በቅርብ ጊዜ አሁን በአርሲ ምክንያት ሁላችን እንደምናውቀው አዶናይ ድምፅ በመሆን አርሲ የተደረገውን ነገር ትክክል አይደለም ስላለ ብቻ ዘመቻ ከፍተውበታል። እንግዲህ የአንፈለው ዘመቻ ከፍተው የሪፖርትም ዘመቻ ከፍተው ተደራጅተው እንግዲህ አካውንቱን ለማዘጋት እየሰሩ እንደነበረ እንግዲህ እናስታውሳለን። እስኪ ይህን ልጅ ሰምተነው ሙስሊሞች ትችላላችሁ የአዶናይ አካውንት ከ6 ሚሊዮኑ 5.9 ገብቷል። ሌትስ ጎ። አሁንም አንፎሎ አዶናይ አሁን ምን አደረገ? አርሲ ላይ የተደረገው ነገር ትክክል አይደለም ልክ አይደለም ስላለ አካውንቱ እንግዲህ ሪፖርት እንዲያደርጉ አንፈለው እንዲያደርጉ እንግዲህ ዘመቻ ተከፍቶበታል። ከ6 ሚሊዮን ወደ 100,000 ቀንሶ 5.9 ሚሊዮን አካባቢ ሆኗል ማለት ነው። አሁን እንግዲህ በዚህ ደረጃ ነው በማህበራዊ ሚዲያ እየሰሩ ያሉት ማለት ነው። እኛስ ምን እየሰራን ያለ ነው? አዶናይ ብቻ አይደለም። አንድ እፎ የሚባለው ሁላችን በማህበራዊ ሚዲያ በተለይም በቲክቶክ የምናውቀው ወንድማችን አለ። አሁን እሱ ኡስታዞቻቸውን መልስ እያሳጣ ቢያሳፍራቸው እንግዲህ ማረብ እንዲገደል አንደኛ እንዲገደል ትዕዛዝ አውጥተው ነበር ራሳቸው በማህበራዊ ሚዲያ። እንግዲህ ይህን ሰውዬ ካልገደላችሁ ሙስሊም አይደላችሁም ብለው ለዛ አካባቢ ሙስሊም ማህበረሰብ እንግዲህ ባለበት ቦታ ሂደው ራሱ እንዲገድሉት
ከውጭ ሀገር ራሱ በውጭ የሚኖሩ የሙስሊሞች ማህበር እንግዲህ ተደራጅቶ ለገዳዩ ፋይናንስ አድርገው እንግዲህ ይህን ሰው መገደል አለበት ብለው ዘመቻ ሲያደርጉ እንደነበረ አይተናል። አካውንቱም እያዘጉበት ለሶስተኛ ጊዜ እንዳዘጉበት እናውቃለን ማለት ነው። ስለዚህ በማህበራዊ ሚዲያ እንግዲህ በስፋት እየሰሩበት ይገኛል ማለት ነው። ሌላኛው እየሰሩበት ያለው ነገር ደግሞ ምንድነው? ናሬሽን መፍጠር ነው። ያልነበረ ታሪክ ያልነበረ ተረት ፈጥረህ ለራስህ ዓላማ ለራስህ ስራ በጣም እየተጠቀሙበት ይገኛል ማለት ነው። ከዚህ ጋር ተያይዞ እንግዲህ በሜይንስትሪም ሚዲያዎቻቸው አንድ የፈጠሩት ናሬሽን አለ። በአክሱም ዘመነ መንግስት የነበረው እንግዲህ አልነጃሽ የሚባል ንጉስ ነበረ ይላሉ እነሱ። እንግዲህ እሱ ይሄን አልነጃሽ የሚባለው ንጉስ እስልምና እንደተቀበለና እስልምናን እያስፋፋ እንደነበረ እንግዲህ የፈጠሩት የራሳቸው ናሬሽን ታሪክ አለ ማለት ነው። እንደዚህ አድርገው እንግዲህ ለራሳቸው ዓላማ ለራሳቸው ሀሳብ ለራሳቸው ያልነበረ ነገር በመፍጠር በዚህም እየሰሩበት ይገኛል ማለት ነው። ሌላ ደግሞ በጣም የሚያሳዝነው አሁን በአርሲ ያየነው ነገር ደግሞ ምንድነው? ምዕመናንን በኃይል በእምነታቸው ማስካል ነው። የሚገደለውን ይገድላሉ፣ የቀሩትን ደግሞ በኃይል እምነታቸው ማተባቸውን በጥሰው እስልምና እንዲቀበሉ ማድረግ። ይህን አሁን ባለፈው በአርሲ አይተነዋል። በጣም የሚያሳዝን ነገር ነው። አንገታቸው እነዚህ ህፃናት ምንም የማያውቁ ህፃናትን አንገታቸውን የነበረው መስቀል በጥሰው በኃይል አላሁ አክበር እያሉ እስልምናን ሲያስፋፉ እንደነበረ አይተናል። ላላያችሁ ሰዎች እንግዲህ በዚህ ቪዲዮ ይሄን ቪዲዮ በደንብ አማኒዮ አላሁ አክበር ኢንሻአላህ እተቀሎ መስቀሉ በጋታ በስቲበት መስቀሉ ገድግና መስቀሉ ገድግና መስቀል ቀስም መስቀሉ ቀስም ማሻአላህ الله يحفظ لكم الله علم لكم ان شاء الله برو አሁን ይሄ ኢትዮጵያ ነው ቢባል ማን ያምናል? ታያችሁት እንግዲህ በጣም ያሳዝን በጣም ያማል። 65% ኦርቶዶክስ በሚኖሩበት ሀገር እንደዚህ በኃይል ማተባቸው እየበጠሱ በኃይል ሲያስክዷቸው ስታይ በጣም ያማል። እኛ በዘረኝነት ታወረን አንተ አማራ አንተ ትግሬ እያልን አማኙ ግን እንደዚህ በአውሬዎች ሲበላ እንዴት እኛ አሁን ክርስቲያን እንባላለን? በጣም ያሳዝናል። ኦርቶዶክስ እንጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር አለን። እስከ ዳር እንነሳበት። መግደል አለብህ። መገደል አለባቸው። ካልገድክ አይሆንም። ኦሮሚያ ክልል ውስጥ ያለው ሙስሊም አማራው ክልል ጋር ያለው ሙስሊም ጋር መተሳሰር መቻል አለብህ። አፋር ክልል ያለህ ሙስሊም፣ ኦሮሚያ ክልል ያለህ ሙስሊም፣ ድሬዳዋ፣ ሐረር፣ ወሎ ላይ ያለህ ሙስሊም በአጠቃላይ የትኛውም አካባቢ ይሁን ጨርግድለት አንገቱን ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። የታባቱንስ ንብረቱን ልታወድምለት ይገባል። በቦምብ ልጨርስለት ይገባል። እንደዚህ ካልሆነ አይሆንም። ምን አለበት የአክሱም ወጣት ነው? ምን አለበት ነዋሪነት ይዛ በሆነ ዛሬ ሞት ነበር ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜ እኔ ባለውበት 99% ሙስሊም። ስለዚህ ማንም ሰው ደብሮ ቀና አይደለም። በቤንጫ አንገቱን ነው የምንለው።